ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ ኤክሰርሳይዝ 6.5 ኤንድ ኤክሰርሳይዝ 6.6 መልስ ከነ ሙሉ ማብራሪያ ነው። ኤክሰርሳይዝ 6.5 question number 1 write the products when a CH3 CH double bond CH2 reacts with hydrogen in the presence of platinum as catalyst. ፕሮዳክቱን ነው ጻፉ የሚለው A CH3 CH double bond CH2 plus H2 with the presence of platinum catalyst to form dash የዚህን ሪአክሽን ፕሮዳክት ጻፉ ነው የሚለው። ስለዚህ ይሄ ፕሮፒን ይባላል፣ አልኪን ነው። ፕሮፒን addition of hydrogen to alkene ማለት ነው። የዚህ ፕሮዳክት አይ አልኬን ነው የሚመጣው። ሶ ይሄንን ፕሮፒን በዲቴይል ስትራክቸር ስንጽፍ እነዚህ ሁለት ሃይድሮጅኖች በካርበን ካርበን ዳብል ቦንድ ላይ ምን ይሆናሉ? አድ ይሆናሉ ማለት ነው። ሶ ይሄኛው አዘ ሴም ሳይድ ነው አድ የሚሆኑት፣ ይሄኛው ደግሞ እዚህ ጋር አድ ይሆናል ማለት ነው። ካርበን ካርበን ዳብል ቦንድ ብሬክ ይሆናል። ይሄ ፕሮፒን ነው፣ ይሄ ፕሮፔን ይሆናል ማለት ነው። ቢ ኢታይል ብሮማይድ ሪአክትስ ዊዝ ሶዲየም ሜታል። ይሄ ሪአክሽን ደግሞ ዊልትዝ ሲንተሲስ ይባላል። ፕሪፓሬሽን ኦፍ አልኬን አንዱ ሜተር ነው። የዚህ ፕሮዳክት አሁንም አልኬን ነው ማለት ነው የሚሆነው። ስለዚህ ዊልትዝ ሲንተሲስ ሜካኒዝሙን ከዚህ በፊት ለሰን 7 ላይ አይተናል። ያንን መለስ ብላችሁ ማየት ትችላላችሁ። እኔ አሁን ፕሮዳክቱን ብቻ ነው የማስቀምጠው ማለት ነው። So Wurtz synthesis ምንድነው? which involves the reaction of halogenated alkane with sodium ይሆናል ማለት ነው to form alkane plus sodium halide ነው ማለት ነው ፕሮዳክቱ። so 2CH3CH2Br plus 2 sodium ባላንስ ማድረግ ስላለባችሁ ኮኤፊሽንት አመጣጥናችሁ ማስቀመጥ ይጠበቅባችኋል። አሁን ይሄ to 4 ምንድነው የሚሆነው? CH3 CH2 CH2 CH3 ፕላስ 2 ሶዲየም ብሮማይድ ይሆናል ማለት ነው። ስለዚህ ፕሮዳክቱ ምን ይሆናል? ቡቴን ይሆናል ማለት ነው። ሲ ሶዲየም ፕሮፓኖኤት ሪአክትስ ዊዝ ሶዳ ላይም። ሲ ደግሞ ሂቲንግ ሶዲየም ሳልት ኦፍ ካርቦክሲሊክ አሲድ ዊዝ ሶዳ ላይም። ሶዲየም ፕሮፓኖኤት ይባላል። ይሄ ኦርጋኒክ አሲድ ነው። ሶዲየም ሳልት ኦፍ ኦርጋኒክ አሲድ ትሪት ኦር ሪአክት ዊዝ ሶዲየም ሃይድሮክሳይድ ዊዝ ካልሲየም ኦክሳይድ። የሶዲየም ሃይድሮክሳይድ እና የካልሲየም ኦክሳይድ ሚክስቸር ሶዳ ላይም ይባላል። ይሄ እዚህም ፕሮዳክት ምንድነው የሚሆነው? አልኬን ነው የሚሆነው። ምክንያቱም የአልኬን ፕሪፓሬሽን አንዱ ሜተድ ስለሆነ ማለት ነው። ይህንንም በለሰን 7 በስፋት አይተነዋል። ፕሮዳክቱን ነው የማስቀምጥላችሁ። 4CH3 ፕላስ ይሆናል ማለት ነው። ሶዲየም ካርቦኔት ይሆናል። ይሄ ኢቴን ይሆናል ማለት ነው ፕሮዳክቱ። question number 2 the reaction of halogenated alkane with sodium is named in honor of dash. Honor of Wurtz synthesis or reaction which involves the reaction of halogenated alkane with sodium to produce alkane. Exercise 6.6 question number 1 alkanes are sometimes referred to as paraffins. Explain. Alkanes are paraffins. The word paraffins arose or comes from Latin word param, meaning little, and affins means affinity. Alkane አንዳንድ ጊዜ ፓራፊን ተብለው ይጠራሉ። ፓራፊን ደግሞ ከላቲን ወርድ የመጣ ነው። ፓረም እና አፊንስ ከሚሉ ሁለት
የላቲን ቃሎች የመጣ ነው። ሊትል አፊኒቲ ማለት ነው። This name suggested that alkanes are inert towards different reagents like acid, base, oxidizing agents, reducing agents. ይሄ ስም የተሰጠበት ዋና ምክንያት አልኬኖች ኬሚካሊ ኢነርት ናቸው at room temperature toward different reagents አሲድ ጋር፣ ቤዝ ጋር፣ የተለያዩ ኦክሲዳይዚንግ ኤጀንት እና ሪዱሲንግ ኤጀንት ጋር ምንም አይነት ሪያክሽን አይሰሩም ማለት ነው። ስለዚህ they are paraffins ተብለው ይጠራሉ ማለት ነው። write the balanced chemical equation for the composition reaction for hexane። ሁለተኛ ጥያቄ ለሄክሴን ኮምፖዚሽን ሪያክሽን ባላንስድ ኬሚካል ኢኩዌሽን ጻፉ ነው የሚለው። ኮምፖዚሽን ሪያክሽን ማለት the reaction of alkane with oxygen ማለት ነው። አልኬን ከኦክሲጅን ጋር ሪያክት ሲያደርግ ፕሮዳክቱ ካርቦን ዳይኦክሳይድ ፕላስ H2O ፕላስ ሂት ፕሮዲውስ ያደርጋል። ሶ ይህንን ኬሚካል ኢኩዌሽን ባላንስ ለማድረግ ጀነራል ፎርሙላ አለ። ጀነራል ፎርሙላ ፎር composition reaction for alkane CnH2n plus 2 plus 3n plus 1 over 2 O2 to 4 n carbon dioxide plus n plus 1 H2O ነው ማለት ነው። በዚህ መሰረት number of carbon n number of carbon ነው number of carbon so number of carbon for hexane ስንት ነው? 6 ነው for hexane። ስለዚህ ቀጥታ 6ን የት ላይ ተካለው? n ላይ ተካለው ማለት ነው። so 6H14 ይሆናል ማለት ነው plus 3 times 6 18 plus 1 19 over 2 9.5 O2 ይሆናል ማለት ነው to form 6 carbon dioxide plus 7 H2O ይሆናል ማለት ነው። አሁን 9.5 ብዙ ጊዜ ኮኤፊሽንት አንድን ኬሚካል ኢኩዌሽን ባላንስ እናደርግ ኮኤፊሽንት ፍራክሽን መሆን የለበትም ሆል ነምበር ነው መሆን ያለበት። ስለዚህ ይሄንን ሆል ነምበር ለማድረግ በሁለት አባዛለሁ ማለት ነው። ሶ 2C6H14 ፕላስ ይሄ ስንት ይሆናል? በሁለት ስታባዙት 19 ይሆናል ማለት ነው። O2 to form 12 carbon dioxide plus 14 H2O ይሆናል። ይሄ ኬሚካል ኢኩዌሽን ቢፎር ሪአክሽን እና አፍተር ሪአክሽን number of atoms እኩል ናቸው ማለት ነው። question number 3 write the major products of reaction of A methane with bromine in the presence of light methane CH4 plus Br2 የዚህን ፕሮዳክት አስቀምጡ ነው የሚለው። ሜቴን ከብሮሚን ጋር ሪያክት ሲያደርግ ሰብስቲቱሽን ሪአክሽን ነው የሚባለው። ሰብስቲቱሽን ሪአክሽን የሚካሄደው ደግሞ in the presence of light ነው ማለት ነው። ፎቶ ኬሚካል ሪአክሽን ይባላል። ስለዚህ ፕሮዳክቱ ምን ይሆናል? CH3Br plus HBr ይሆናል ማለት ነው። ሜታይል ብሮማይድ ሜን ፕሮዳክት ይሆናል ማለት ነው። ስቴፖች አሉት። ስቴፕ 1 መጀመሪያው ቼን ኢኒሺየቲንግ ስቴፕ ይባላል። ቼን ኢኒሺየቲንግ ስቴፕ in the presence of light ብሮሚን እነዚህ በሁለቱ ብሮሚኖች መካከል ያለው ቦንድ in the presence of light ብሬክ ይሆናል ማለት ነው። ስለዚህ ብሮሚን ሞለኪውል ፕሬዘንስ ኦፍ ላይት ብሬክ ይሆንና ብሮሚን ፍሪ ራዲካል ይፈጠራል ማለት ነው። ሁለተኛ ስቴፕ ቼን ፕሮፓጌቲንግ ስቴፕ ላይ እቺ ፍሪ ራዲካል ከCH4 ጋር ሪአክት ያደርጋል ማለት ነው። H4 plus ብሮሚን ፍሪ ራዲካል to form another ፍሪ ራዲካል ይፈጠራል ማለት ነው። HBr plus CH3 ፍሪ ራዲካል ይፈጠራል ማለት ነው። ሰርድ ስቴፕ ላይ ቼን ተርሚኔቲንግ ስቴፕ ይባላል። እቺ ፍሪ ራዲካል ከሌላኛይቱ ብሮሚን ፍሪ ራዲካል ጋር ሪአክሽን ትሰራለች። ሶ CH3 ፍሪ ራዲካል ፕላስ ብሮሚን to form CH3 ብሮማይድ ይሆናል ማለት ነው ፕሮዳክቱ። እነዚህ ሶስት ስቴፖች ናቸው ኢን ሰብስቲቱሽን ሪአክሽን ኦፍ አልኬን። ኢቴን ሂትድ አት 700 ዲግሪ ሴንቲግሬድ። ኢቴን በ700 ዲግሪ ሴንቲግሬድ ሂትድ ሲሆን ፕሮዳክቱ ምን ይሆናል ነው የሚለው። ይሄ ኢሊሚኔሽን ሪአክሽን ይባላል። ኢሊሚኔሽን ሪአክሽን
ማለት the removal of smaller particles like hydrogen from the compound ማለት ነው። ከዚህ ከኢቴን ኮምፓውንድ ስሞለር ፓርቲክል ላይክ ሃይድሮጅን ሪሙቭ ስናደርግ የሚፈጠረው መልቲፕል ቦንድ ነው። ካርበን ካርበን ዳብል ቦንድ ይሆናል ማለት ነው። ስለዚህ ይሄን ኢቴንን በዲቴይል ስትራክቸር ስንጽፈው ካርበን ካርበን ሃይድሮጂን 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 ዊዝኢን 700 ዲግሪ ሴንቲግሬድ ሂት ሲሆን የሚፈጠረው ምንድነው? እነዚህን ሁለት ሃይድሮጂኖች ሪሙቭ ሲያደርግ እዚህ ጋር ምን ይፈጠራል? ካርበን ካርበን ዳብል ቦንድ ይፈጠራል ማለት ነው። ሶ ካርበን ካርበን ይሄ ኢቲን ይሆናል ማለት ነው። ይሄኛው ደግሞ ኢቴን ነው ማለት ነው። question number 4 explain why alkanes do not undergo addition reaction። አራተኛው እና የመጨረሻው ጥያቄ ደግሞ አልኬን አዲሽን ሪአክሽን አያካሂድም፣ ይሄ ለምን ሆነ አብራሩ ነው የሚለው። ከዚህ በፊት እንዳየነው አልኬን ፓራፊንስ ናቸው። ፓራፊን ማለት which are little affinity ማለት ነው። ስለዚህ ከብዙ ኮምፓውንዶች ጋር ኬሚካሊ ኢነርት ነው። because alkanes are saturated hydrocarbon which contain carbon carbon single bond. Carbon carbon single bond is a very strong bond which is a stable single sigma bond. Every carbon is bonded to maximum number of hydrogen. ሙሉውን ያሉት ካርበኖች በሃይድሮጂን ተሸፍነዋል ማለት ነው። ወይም ደግሞ ከፍተኛ የሃይድሮጂን ቁጥር ከካርበን ጋር ምን ሆኗል? ቦንድ ሰርቷል። ስለዚህ ምንም አይነት ሪአክቲቭ ሳይት የለውም ማለት ነው። ለምሳሌ አልኪን አልካይን ካርበን ካርበን ዳብል ቦንድ እና ካርበን ካርበን ትሪፕል ቦንድ አዲሽን ሪአክሽን ያካሂዳሉ።